ሰላም ጤና ይስጥልኝ። ዛሬ የምንሰራው የጾም ዳቦ ቆሎ ነው። ያን ዳቦ ቆሎን ለመስራት በጣም ቀላል ነው። ብዙም ወጪ አይጠይቅም። ዘይት ብቻ ነው ትንሽ ወጪ የሚሆነው። ይህ ዳቦ ቆሎ ለልጆች መክሰስ እንዲሁም ለሽያጭ ለምትፈልጉ ሰዎች በጣም ቆንጆ ነው እና የሚያስፈልጉትን ነገሮች እንዳለ ዲስክሪፕሽን ላይ ከታች ጽፌላችኋለሁ። መጠናቸውንም የሚያስፈልጉትን ነገሮች ማለት ነው። በመጀመሪያ ይሄንን ዳቦ ቆሎ ስንሰራ ዱቄታችንን በወንፊት እናሳልፈውና ደረቅ የሆኑትን ነገሮች አንድ ላይ እንቀላቅላለን። ከዚያ በኋላ እርጥብ ነገሮችን እንጨምራለን። እርጥብ ነገሮችን በምንጨምርበት ጊዜ ውሃ አንድ ጊዜ ክልብስ አድርገን አንጨምርም። ትንሽ ትንሽ እያደረግን ነው እያየን የምናቦካው። አንዳንድ ዱቄቶች ከአንዳንድ ዱቄቶች ይለያያሉ። የውሃ የመምጠጥ ባህሪያቸው ማለት ነው። ውሃ የማያነሳና ውሃ የሚያነሳ ስላለ ድንገት ቅጥንጥን እንዳይልባችሁና ዱቄት ጨምራችሁ ሌላ እንትን እንዳይልባችሁ ትክክለኛው መጠን ትንሽ ትንሽ ውሃ እያደረጋችሁ ከተጻፈው መጠን ላይ እየቀነሳችሁ እየጨመራችሁ ማየት ነው እና በደረቁ ነው መቦካት ያለበት። ምክንያቱም ላላ አርጋችሁ ካቦካችሁት በጣም ከላላ ቅርጽ የሌለው ነው የሚሆነው። ሲቆረጥና ሲጠበስ ያስቸግራችኋል። ያዘጋጃችሁትን ቅርጹን ይስታል ማለት ነው። ሌላው ደግሞ ቤኪንግ ፓውደር እና አቼቶ የምንጨምርበት ዘይት እንዳይመጥብን ነው። ስለዚህ እናንተም እንደሱ ማድረጋችሁን እንዳትረሱ። አሁን ወደ አሰራሩ ስንገባ አብክተናል። ሊጣችንን ከ20 እስከ 30 ደቂቃ የሚሆን በፎጣ ሸፍነን አስቀምጠነው ነበረ። እሱንም ያደረግንበት ምክንያት ስንዳምጠው እንዳያስቸግረን እንዲታዘዝልን ነው። ከዚያ በቢላ እንደዚህ መቆራረጥ ትችላላችሁ። ሌላው ደግሞ በመቀስም መቁረጥ ትችላላችሁ። ዱቄት ያለበት ሳህን ታዘጋጁና ይህን የቆራረጣችሁትን ዱቄት የተነሰነሰበት ሳህን ላይ ታረጉታላችሁ። እንዳይጠባበቅ በኋላ ውረድ ስትሉት እሺ አይልም፣ አይታዘዝም ማለት ነው። ስለዚህ እንደሱ ታደርጉና ቆራርጣችሁ ታዘጋጃላችሁ። እኔ ዛሬ የሰራሁት በእንስላል ጣዕም ነው። እንስላል በጣም ይጣፍጣል። በቃ ብስኩት ነው እንጂ ዳቦ ቆሎ ራሱ አይልም። ዳቦ ቆሎ እናንተ በምትፈልጉት በጥቁር አዝሙድም ሌሎችም ፍሌቨሮች የብርቱካን ልጣጭ፣ የሎሚ ልጣጭ ካላችሁ የደረቀ እነሱን እያደረጋችሁ በተለያየ ጣዕም መስራት ይቻላል እና እኔ ከዚህ በፊት በተለያየ ጣዕም ሰርቻለሁ። ግን ለእናንተ ለማሳየት ዛሬ የእንስላል ጣዕምን ብዙ ስላልተለመደ ሀገራችን ላይ እሱን ሰርቼላችኋለሁ። በሱ ሞክሩት እና በጣም ነው የምትወዱት። እርግጠኛ ልጆችን በጣም ይወዱታል። በነገራችን ላይ ይሄ ዳቦ ቆሎ በዚህ ሬሲፒ የሰራሁት ማለት ነው በዚህ መጠን መጨረሻ ላይ ተጠብሶ ሲያልቅ ከግማሽ ኪሎ ትንሽ በለጥ ያለ ነው። ግማሽ ኪሎ ብላችሁ ብትይዙት ራሱ ምን ያህል እንደሚያወጣ ለሽያጭ ለሚፈልግ ሰው ለስሞል ቢዝነስ አይዲያ ነው ብዬ አስባለሁኝ እና ይህንን መጠቀም እንዳትረሱ። ተጠቀማችሁ ይሄ ቪዲዮ ይህንን ቻናል ሰብስክራይብ ያላረጋችሁ እና ያያችሁ ሰዎች ሰብስክራይብ በማድረግ ሌሎች የተለያዩ ጠቃሚ ትምህርቶችን አብረን ብንማማር ደስ ይለኛል። ሰብስክራይብ ያረጋችሁ ደግሞ ላይክ በማድረግ ቪዲዮውን ለሌሎች ሰዎች እንዲዳረስ ሼር በማድረግ እንድትተባበሩኝ ጠይቃለሁኝ። እዚህ ጋር ዘይት እንጥዳለን። ዘይታችንን ስንጥድ በጣም መፍላት የለበትም። ምክንያቱም በጣም ከፈላ ከላይ ያለው እርር ይልና ውስጡ አይበስልልንም እና ቶሎ የሚያስጠላ ከለር ነው የሚይዝብን። እንደሱ እንዳይሆን እኛ ወርቅማ ከለር ወይም ጎልደን የሚባለው አይነት እንዲሆን ስለምንፈልግ የእሱ አይነት ከለር የምናገኘው ደግሞ በጣም በጋለ ዘይት ሳይሆን መካከለኛ በሆነ በቂ በሆነ እሳት ሲጠበስ ስለሆነ እንደሱ ነው ይጠበሳል። በመጨረሻ ይኸው እየበሰለልን ነው። ቆንጆ ሆኖ የበሰለው አያችሁት እንዴት እንደሚያምር ከለሩ ራሱ እና ሲሰበርም ራሱ እንደዚህ ፍክስክስ የሚል የኩኪስ አይነት እንትን ነው ያለው፣ ቴክስቸር ነው ያለው። በነገራችን ላይ ያልነገርኳችሁ አንድ ነገር ልንጠብስ ስንል እንደዚህ ዱቄት ላይ ያደረግነው መልሰን በወንፊት ማራገፍ አለብን። አለበለዚያ ምን ይሆናል? ዘይት ውስጥ ይገባና እንዳያሳርርብን ማለት ነው እና ዘይታችንንም እንዳያጠቁርብን። እኔ መጀመሪያውን ዝም ብዬ ከትቼው ስለነበረ ትንሽ ከለሩ ቀየር ብሏል። ያው ሌላዎቹን እያጠለልኩኝ ነው፣ በማጥለያ እያራገፍኩኝ ነው ያስገባዋቸው። በመጨረሻ
ይኸው ዳቦ ቆሏችን ደርሷል። ይሄንን ይመስላል። ከግማሽ ኪሎ በለጥ የሚል ነው ብያችኋለሁ። ይኸው ሻያችንንም አቅርበናል። እናንተም በቤታችሁ ይሄንን የዳቦ ቆሎ አሰራር ሞክሩት። ከወደዳችሁት ላይክ አድርጉ። አመሰግናለሁ። ባባይ